ህወሓት ትግራይ ሲል ፋኖ ኢትዮጵያ ይላል። ህወሓት ጦርነት ሲል ፋኖ ፍትሃዊ ጦርነት ይላል። ፋኖ ጦርነት ሲል ህወሓት ጦርነት ሲል ፋኖ ፍትሃዊ ጦርነት ይላል። ያው ሁለቱም ጦርነት ናቸው። ፍትሃዊ ይህ ፍትሃዊ መሆናቸውን አናውቅም። ማሌሽ እስክንድር ነጋ አዲስ አበባን ጥሎ ከወጣ በኋላ አልቆ ተንፏቆ ደቆ ደንቁሮ አሁን አሪፍ መንገድ ላይ ይገኛል እስክንድር ነጋ። እንግዲህ ምን መሰላችሁ የኢትዮጵያ ህዝቦች፣ ይህ ሰውዬ አዲስ አበባ የአዲስ አበባ ወጣቶችን በማሰልጠን ፍትሃዊ ዲሞክራሲያዊ ብሎ የጀመረው እንቅስቃሴ 17 ጊዜ ስለታሰረ ከጥፋቱ የማይማር የለምና ይኸው ከጥፋቱ በመማሩ ወደ ጎጃምና ጎንደር በማቅናት ፋኖን ተቀላቅሏል። እስክንድር መጨረሻሽ ይሆናል። ፋኖ ሆነ ከህወሓት ጋር የሚያለያያቸው ነገር ያልከው 7 ነገር። ቆይ እኔ 1 2 ልበላ፣ 1 2 3 ልቁጠርላ። ህወሓት ራሱን ችሎ ሲዋጋ ፋኖ ሰው ጋር ተደርቦ ይዋጋል። ታሪክ ሲወራረድ ወራዳ አንድ በል 2 ፋኖ መንግስት አስታጥቀኝ፣ ውጭ ሀገር የምትኖሩ ሰዎች በፈንድሚ አስታጥቁን፣ ምግባችንን ቻሉን እያለ ሲጮህ ህወሓት ትጥቁን ከጠላቶቹ ቀምቶ ስንቁን ከእናቶቹ ሰንቆ ይዋጋል። 3ኛ ነገር ይወላብታል። ፋኖ አንድ ሰው ማርኮ ሙሉ ከተማውን በእግሩ ሙሉ ቀን እያዞረ ክላሽ እየተኮሰ መንገዱን ይቀውጠዋል። ህወሓት በሺዎችና በ10 ሺዎች እንዲሁም በ20 ሺና በ30 ሺህ የሚገመቱ ሙርከኞችን ይዞ ሙሉ ከተማውን እልል በላ አዴታት እልል በላ እያለ ይቀበላል። አስብ ልዩነቱን አንተ ደነዝ ጮማ ራስ። ጭራሽ ፋኖ ብለህ ህወሓት ጋር ፋኖ ኢትዮጵያዊ ነው ትላለህ። ኧረ በእናትህ እስክንድር፣ አሁን እኔ የሚያዋጣ ልንገር፣ አንተ የፖለቲካ መዋዠቅ ወይ ደግሞ ሚዛን የማጣት ነገር ነው። አሁን ሚዛንህን እያገኘህ ነው። ይሄ አዲስ አበባ የሚለውን መንፈስ አስወግዳ አስበሳ። አሁን ፋኖ ጋር ተቀላቅለ ወይ ትደመሰሳለህ ወይ ደግሞ በቁጥጥር ስር ትውላለህ። በቃ እንዲህ አይነት አደገኛ የሆነ ወንጀል ሰርተህ ብትታሰር እንደ ደስ ይላል። አንዳንዴ እስር ቤት ገብተህ ማለት ነው እስር ቤት ቁጭ ብለህ ትጠያየቃለህ። አንተ ምን አድርገህ ነው የመጣው? ምን ሆነህ ነው የተያዝከው? ምናምን ትባላለህ። አይ እኔ እኮ እንዲህ ብዬ ጎማ ስሰርቅ፣ አንዱ ደግሞ ስፖኪ፣ አንዱ ደግሞ የሆነ ሱቅ ሰብሬ ምናምን ይላል። እና የእስክንድር ነጋ እስር ቤት ውስጥ ምን አድርገህ ነው የመጣው ስትለው ለዲሞክራሲ ብዬ ባለ ጊዳን ሸግልህ ወንጀል ራሱ የሚያስጠላ እንዴ! ምን ብለህ ሂድ ከዚህ እሻዛ ሐረካት። ጭራሽ ፋኖን ከቲዲኤፍ ጋር ታወዳድራለህ ህወሓት እያልክ እንዴ! ከምኒልክ ጀምሮ እስካሁን ድረስ እኮ ፋኖ ታዝሎ እኮ ነው የሚዋጋው። ታዝሎ የመጣው መንግስት ጋር ተንጠልጥሎ ሌላ ምንም ነገር የሚሰራው ነገር የለም እኮ። አሪ ሲሪየስ ራስን ችለህ እስቲ ተዋጋ። እኔ አማራ ነኝ ብለህ እስቲ ተዋጋ። አንድ ቀን አታድርም። አንድ ቀን ምክንያት ስላለኝ ላስረዳ እችላለሁ። አር ዩ ሲሪየስ እስክንድር ነጋ? አንድ ቀን መዋጋት አትችልም እንደ ህወሓት። አንድ ቀን አቅም አይኖርህም።
ተበታትነህ ትቀራለህ። እግራ ውጭን ስትሮጥ ትታያለህ። እስቲ ራስህን ወንድ ኮንክ ራስህን መስለት ታገል እስቲ ኢትዮጵያ እያልክ ከመንጠልጠል። አሁን ደግሞ ደስ የሚለው ነገር አሁን የተፈጠረችው ኢትዮጵያን የሚል ሰው የሚበላ ነው። ይሄ ለስሙ እየወጣ ኢትዮጵያ ላይ ምናምን እንክት አርጋ ትበለዋለች። እንዲህ ድቅቅ አርጋ አከባ ነው የምትበላው። ቡና ቁርስ ነው የምታረገው። ማንም ብሔረሰቦች እየዘገኑ የሚወስዱት ቆሎ የቡና ቁርስ ቆሎ ሆኖ ነው የሚቀረው። እስቲ እንደው አንተ እንደው እናትህ ከወለደች እንደ ቲዴፍ እንዳንጠለጠሉት ራስን ችለህ ሲተዋጋ እዛም እዚህም እየሄድክ አሁንማ ጭራሽ ፋኖ በፊት ከመጣው መንግስት ጋር መንጠልጠል ይወድ ነበር። አሁን የመጡት መንግስቶች ደግሞ ሁሉም ነገር እየገባቸው ስለሆነ መንጠልጣያውን መንገድ ቆርጥ ወጡበት። ይሄንን የተረዳው ኢሳያስ አፈወርቂ እንዲንጠለጠሉ አረጋቸው። ምድረ ጅራቱላ ትሬናል ሸክለክ። የኢትዮጵያዊነት መለኪያ ፋኖ አይደለም። የኢትዮጵያዊነት መለኪያ ስሜት አታርገኝ። ትግራዋይ ነው የኢትዮጵያዊ መለኪያ። ቢያንስ እንኳን አወራራቸው ለከታል። ቢያንስ እንኳን የሚሰሩት ስራ እንደ ወንድ ነው። ጡዘታ አር ዩ ሲሪየስ? እናንተ ሰዎች ስሜታዊ ሆንኩኝ እንዴ? እንዳለ ሰብስቦ ነው ደግሞ እንደዚህ እስክንድር ነገር ሁለት እጃችሁን ከፍ ያደርጋል። አሁን እዚህ 3 ቲዲኤፍ ቢወጣ ብትንትናቸው ነው የሚያወጣው። ብትንትናቸው እንዴ! ጦርነቱን እኮ በደንብ ተከታትለነዋል እኮ። ቀልዳለ እንዴ? መከላከያ ሸሸ፣ መከላከያ ከዳን እያለ እኮ ደብረ ብርሃን የደረሰ እኮ ፋኖ። አሁን ተመልከት፣ መከላከያ ከተማ ለቆ እየተቀጠቀጠ ሲወጣ ፋኖ ቀድሞት እየሮጠ ተመልከት። መከላከያው እንደገና ሲመለስ ቲዲኤፍ ቦታ እየለቀቀለት ሲመጣ ፊት ለፊት እየመጣ ተቆጣጠርኩ የሚል ይሄ እኮ ነው ዋይ ዱዊንግ ሜን። ይሄ እኮ ነው ፋኖ። እንዴት ነው ፋኖን ከግዙፍ ከሆነው የጦርነት ሳይንስ የፖለቲካ ሊቅ ከሆነው ህወሓት ጋር የምታወዳድረው? አንተ ሰው ተው። ግን ተመችቶኛል በጣም። አሁን እንዲህ ፋኖን አነቃቅተህ ነገ ጧት አዲስ አበባ ብትል ማንም የሚያዳምጥ የሚሰማ የለም። አዲስ አበባ የምትለካው በጎንደር አይደለም። አዲስ አበባ የምትለካው በጎጃም አይደለም። አዲስ አበባ በአዲስ አበባነታቸው የሚያምኑ ናቸው። አዲስ አበባ ያራዳ ልጅ እዛው ተወልደሽ እዛው አረድሽ፣ እዛው ተዋረድሽ፣ እዛው አረጅሽ። ለአዲስ አበባ ልጅ የሚመጥነው ፖለቲከኛ እንዳንተ አይነቱ ሳይሆን ውስጣዊ ጎጃም፣ ውስጣዊ ጎንደር ላይ ደግሞ ምላስ ደግሞ ኢትዮጵያዊነትን የሚያነበንብ ምናምን ሳይሆን ለአዲስ አበባ ልጅ የሚያስፈልገው ንጹህ ኢትዮጵያዊ፣ ንጹህ የአራዳ ልጅ መሆን ራሱ በቂ። ሲጀምር የአዲስ አበባ ልጅ ካሁን በላይ አንተ ምን ብሎ ነው የሚከተል? ጎጃም ገብተህ እያልክ